በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትንሣኤ ለሰው ልጆች ዘላለማዊ ትንሣኤ በኩር የሆነው የክርስቶስ ትንሣኤ ነው። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ለአባታችን ለአዳም በገባው ቃል ኪዳን መሰረት በአይሁድ እጅ መከራ መስቀልን ከተቀበለና ነፍሱን በራሱ ስልጣን አሳልፎ ከሰጠ በኋላ አርብ በ11 ሰዓት ዮሴፍና ኒቆዲሞስ መስፍኑ ጲላጦስን አስፈቅደውና ከመስቀል አውርደው ዮሴፍ በራሱ ባሰራው መቃብር በንጹህ በፍታ ገንጸው ቀበሩት። መቃብሩንም ገጥመው ሲሄዱ ጸሐፍት ፈሪሳውያንና መስፍኑ በመቃብሩ ላይ ማህተማቸውና ጠባቂዎችን አኖሩ። በሶስተኛው ቀን እሁድ እኩለ ሌሊት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በታላቅ ኃይል ሙስና መቃብሩን አጥፍቶ ተነሳ። የጠብቁ የነበሩ ጠባቂዎችም ደንግጠው ተበታተኑ። በመቃብሩ ዙሪያ ቅዱሳን መላእክት ታዩ። ትንሣኤውን ቅዱሳን መላእክት ለሴቶች አበሰሩ። ልደቱ ለእረኞች በመልአክ እንደተበሰረ ትንሣኤውም በመልአክ ለሴቶች ተበሰረ። ይህም ተነስተዋል በዚህ የለም የሚለው የመላእክት ብስራት በአራቱም ወንጌላት እንደሚከተለው ተሰፍሯል። ቅዱስ ማቴዎስ መልአኩም መልሶ ሴቶችን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስ እንድትሹ አውቃለሁና እንደተናገረ ተነስተዋልና በዚህ የለም፣ የተኛበት ስፍራ ነው እዩ። ፈጥናችሁም ሂዱ፣ ከሙታን ተነሳ ነውም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው፣ እነሆም ነገርኳችሁ በማለት ገልጾታል። ማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ 10። ቅዱስ ማርቆስ ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትፈልጋላችሁ፣ ተነስቷል በዚህ የለም፣ ኖ እርሱን ያኖሩት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስን ወደ ገሊላ ይቀድማችኋል፣ እንደነገርኳችሁ በዚያ ታዩታላችሁ ብላችሁ ነገሯቸው አላቸው በማለት አስፍሮታል። ማርቆስ ወንጌል ምዕራፍ 16 ከቁጥር 5። ቅዱስ ሉቃስ እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያዋን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አሳልፎ ሊሰጥና ሊሰቀል በሶስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ ብሎ መልአኩ እንደነገራቸው አስፍሮታል። ሉቃስ ወንጌል ምዕራፍ 24 ከቁጥር 4 እስከ 9። ቅዱስ ዮሐንስ መግደላዊት ማርያም ሁለቱን መላእክት እንዳየችና ከእነርሱም ጋር እንደተነጋገረች ሲገልጽ፣ ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በእግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አልዋት ብሏል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 10 እስከ 13። ሁለቱ ደቀ መዛሙርት የትንሣኤውን ዜና ከሴቶች ከሰሙ በኋላ ወደ መቃብሩ በመግባት የጌታችንን መነሳት አረጋግጠዋል። ይህን ወንጌላዊ ዮሐንስ ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ። ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣውን ሌላው ደቀ መዝሙር ደግሞ ገባ፣ አየም አመነም ሲል ገጾታል። ዮሐንስ ወንጌል ምዕራፍ 20 ከቁጥር 3 እስከ 8። ቅዱስ ሉቃስ ይህን የጴጥሮስ ወደ መቃብር ገብቶ የጌታን ትንሣኤ መረጋገጡን ሲገልጽ፣ ጴጥሮስ ግን ተነስቶ ወደ መቃብር ወጣ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነም ነገር እየተደነቀ ወደ ቤቱ ሄደ ብሏል። ሉቃስ ወንጌል ምዕራፍ 24 ከቁጥር 12። ጌታችን ራሱ ተገልጦ ትንሣኤውን አረጋግጦልናል። ከትንሣኤ በኋላ ጌታችን በተለያየ ጊዜ ተገልጧል። አስቀድሞ ለማርያም መግደላዊት በመቃብሩ ስፍራ ተገልጦላታል። እርሷም ያየችውን ለደቀ መዛሙርቱ ትነግራለች። ዮሐንስ ወንጌል ምዕራፍ 20 ከቁጥር 14 እስከ 17። ወደ ኤማሁስ ይሄዱ ለነበሩ ሁለቱ ደቀ መዛሙርቱም መንገደኛ መስሎ ተገልጦላቸዋል። 11ዱና ከእነርሱ ጋር የነበሩትን በተሰበሰቡ ተገልጦ ሰላም ለእናንተ ይሁን አላቸው። በኋላ ከጠበሰ ዓሣ አንድ ቁራጭ ከማር ወላም ሰጥተው ተቀብሎም በፊታቸው በልቷል፣ አስተምሯቸዋልም። ሉቃስ ወንጌል ምዕራፍ 24 ከ42 እስከ 43። በማዕድ ተቀምጠው ሳለም ለ11ዱ ተገልጧል። ዮሐንስ ወንጌላዊ እንደጻፈው ጌታችን ደቀ መዛሙርቱ ሁለት ጊዜ ማለትም የመጀመሪያው ጊዜ ቶማስ በሌለበት በተዘጋ ቤት ተገልጥሏቸዋል። እዚያም በጢብርያዶስ ባህር አጠገብ ተገልጥሏቸዋል። ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 25። እነዚህ ለማሳየት ቢገለጹም ጌታችን ከትንሣኤ በኋላ እስከ ዕርገቱ ድረስ ከደቀ መዛሙርት ጋር የተገለጠባቸው ጊዜያቶች ግን እነዚህ ብቻ አይደሉም። እነዚህ መጽሐፍ ቅዱሳዊ እውነታዎች መሰረት በማድረግ
ከአበይት በዓላት አንዱ የሆነው የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊና ታሪካዊ ትውፊትን በጠበቀ መልኩ በታላቅ ድምቀት ይከበራል። ይህ ከጥንት አበው የነበረው የአከባበር ስርዓት የተከተለ ነው። የትንሣኤ በዓል መከበር የተጀመረው በቅዱሳን ሐዋርያት በሰብአ አርድእት ነበር። በኋላም በየጊዜው የተነሱ ምዕመናን ማክበር ቀጠሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በመምህር አብርሃም በእውቀቱ